ኃይሉ በሄደበት ቁጥር ለውጥ ለማምጣት በታገልንበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው። ሀገር የሚፈርሰውም በፐብሊክ ኦፒኒየን ነው። ይሄ መንግስት በዛ መንገድ ይወድቃል አይነት ሳይቤ ሳይሆን ያለኝ እንቅፋት ይሆናል። ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን ልክ አሁን አማራ ክልል ያየነው አውት ኦፍ ኖ ሄርድንግ ነገሮች ተነስቶ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በተግባር አይተነዋል። ስለዚህ መናቅ የለብንም። እዚህ ጋር የያዥ ማንሳት የምፈልገው ሶሻል ሚዲያው ላይ ኮንትሮል የለንም፣ ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩ ሰዎች ውጭ ሀገር ነው ያሉት። እኛ እዚህ ሀገር ውስጥ ያለን ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጣው። አሁን ራሴ እንደማሳያ ብጠቅስ እኔ 31 ጊዜ የኔ ቻናል ተዘግቶብኛል። ያለምንም ምክንያት፣ ያለምንም ማስረጃ፣ ያለምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይህን በጣም አንገብጋቢ አድርጌ የማነሳው በእኛ ሀገር ፖለቲካ ላይ፣ በእኛ ሀገር ትውልድ ላይ፣ በእኛ ሀገር እጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው። የፕላትፎርም ወይም ብጥብጥም ሁከትም ሽብርም ውሸትም የሚነዛው በዚህ በሶሻል ሚዲያ ነው። ይህም ብዬ ሳበቃ ምናልባት እርሶ በተደጋጋሚ የሚያነሱት የእርሶ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም። የቀናነትም ችግር የመጠራጠርም ስለሌለኝ ይገባኛል፣ አንደርስታንድ አደርጋለሁ። ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሃይ ቫሉ የሚለው አለ፣ ኤነርጂ ሶቨርኒቲ አለ፣ ዳታ ሶቨርኒቲ ይላሉ መጨረሻ ላይ መጥተው። እሱ የሚገርም ስትራቴጂ ነው፣ በጣም ቢዩቲፉል ነው። ከዛ ዳታ ሶቨርኒቲ አንጻር ይህን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን ሶሻል ሚዲያ በተወሰነ ደረጃ ጀምረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን ሆኖ ይመስለኛል። እዛ መቆጣጠር አንችልም። ኦፒኒየኑን ለሌሎች ሰጥተን እዳውን እየከፈልን መኖር አንችልም ብዬ ነው የማስበው። አመሰግናለሁ። ሰጥተን ቅድም ወንድሜ ሲያነሳ የነበረው መደመር ሀሳቦቹ አሁን እየተሰሩ ያሉ ስራዎችን የገለጽ ነው። ያኔ ሁላችሁም በጋራ ከተማችን ካማረ እንዳውም ከተቀየረ አገር አንድ ከሆነ ብላችኋል። በደስታም ሪስፖንድ አድርጋችኋል። የሚዲያ ኢንዱስትሪው እናንተም በተደጋጋሚ እንዳነሳችሁት አራተኛ የመንግስት ብራንች ነው ተብሎ የሚጠራ ስለሆነ ሚዲያን በወጉ ተገንዝበን አብረን መስራት ካልቻል ልማትም ጥፋትም ሊያስከትል ይችላል። ጥፋት እንዳያስከትል ለሀገር ግንባታ ቀናይ የሆነ ለሰላም ለልማት ቀናይ የሆነ መርህ ያለው የኢትዮጵያን የጋራ ራዕይ ለመገንባት የሚተጋ ፐርሲስተንት የሆነ ደግሞ ሲከፈል ወይ ጥቅም ሲገኝ ሳይሆን በአቋሙ ፐርሲስተንት የሆነ ለዘላቂ ጥቅም የሚተጋ የጋራ የሆነ አስተሳሰብ እንድንይዝ የሚያደርግ አርጎ መፍጠር እንደ ኢትዮጵያ ላልተገነቡ ሀገራት በእጅጉ ያግዛል። ሚዲያው የጋራ ራዕይ እንድንይዝ የጠራ አስተሳሰብ እንዲኖረን በምንጠላው ነገር ላይ አተኩረን የምንሰራ ሳንሆን የምንወደውን ነገር ለመታደግ የምንሰራ እንዲሆን አድርገን ከቀረጽ ነው ዋነኛውን የሚዲያን ተልእኮ ይፈጽማል ማለት ነው። የሚዲያ ተልእኮ ንቃት መፍጠር ነው። ማህበረሰባዊ ንቃት መፍጠር ነው። ቶማስ ጄፈርሰን የነጻነት ዋጋ ንቃት ላይ መስራት ነው ይላል። የነቃ ማህበረሰብ ብሔራዊ ጥቅሙን ያውቃል፣ ጠላቱን ያውቃል፣ ወዳጁን ያውቃል፣ ፍላጎቱን ያውቃል፣ አቅሙን ያውቃል፣ ዓለምን ያውቃል፣ ራሱን ያውቃል። ያልነቃ ማህበረሰብ ሊጠይቅ ይችላል፣ ሊፈልግ ይችላል። ያ ፍላጎቱን የሚተገብርበት መንገድ ግን ሁልጊዜ የተስተካከለ አይሆንም።
መፈለግ ብቻውን መጠየቅ ብቻውን ሳይሆን ያ የጠየቅነው ጉዳይ ምላሽ እንዲያገኝ በጋራ መስራቱ ነው ዋናው ነገር። ሁሉም ዓለም ለውጥ ይላል። የኢኮኖሚ ለውጥ፣ በዲሞክራሲ ምህዳር ለውጥ፣ በሚዲያ ለውጥ፣ በኢንቫይሮንመንት ለውጥ፣ በሙዚቃ በቲያትር ለውጥ የማይል የለም። ያ የሚሻውን ለውጥ ለማምጣት ግን ዋጋ ለመክፈል ዝግጁ አይደለም። ከናንተ መካከል የኢትዮጵያን መጎሳቆል አይቶ በተለይ ውጭ ሀገር የመሄድ እድል ያለው ሰው አልቀናም አላዘነም ብትሉኝ እኔ አላምናችሁ። ሁል ጊዜ ስንወጣ እንቀናለን። ለምን እንቀናለን? እንስራው ስንል ግን ፈተና ስላለው ያ የቀናው የተቆጨው ቢኖረኝ ያለው ጭምር ተቃርኖት የሚቆመው ይሆናል። መለወጥን መቀየርን መፈለግና ያንን ማሳካት ለየቅል ናቸው። ቅድም ወንድሜ ሲያነሳ የነበረው መደመር ሐሳቦቹ አሁን እየተሰሩ ያሉ ስራዎችን የገለጽ ነው። ያኔ ሁላችሁም በጋራ ከተማችን ካማረ እንዳውም ከተቀየረ አገር አንድ ከሆነ ብላችኋል። በደስታም ሪስፖንድ አድርጋችኋል። ስራው ስንገባ ግን አገር አንድ ማድረግ ማለት የሆኑ ግለሰቦችና ቡድኖች ጥቅም ይቃረናል፣ እነዚያ ሊያኮርፉ ይችላሉ የሚል ሐሳብ ግን ብዙዎቻችን ውስጥ አልነበረም። ከተማን መቀየር መገንባት ብቻ ሳይሆን ማፍረስ ይፈልጋል። ማፍረሱ ስለሚኮሰኩስ ስለሚያም ሁላችን እኩል አልተቀበልነው። ዓላማው ሰው ማጎሳቆል አይደለም፣ ኢትዮጵያ መስራት ነው። የዚህ ችግር መነሻው ምንድነው? በውስጥ ያለንን አቅም ያለንን ፍላጎት እንደ ሀገር መጽናትና መቆም ለኛና ለልጆቻችን ያለውን ፋይዳ እኩል ስለማንገነዘብ። ለምን ሆነ ያላችሁ እንደሆነ ኢትዮጵያ ለዘመናት በሯን ዘግታ ድንበሯን ዘግታ ታጥራ የኖረች ሀገር ናት። ከዓለም ተገላ በሯ ሲከፈት እኛና ዓለም ተላለፍን። እውቀት፣ ቴክኖሎጂ፣ ከተማ፣ ሀገር ግንባታ ሌላ ነገር ላይ ነው ያለው፣ እኛ ደግሞ ሌላ ቦታ ነው ያለነው። በመዘጋቱ ያተረፍናቸው ጉዳዮች ሊኖሩ ይችላሉ። በመዘጋቱ ደግሞ ያጣናቸው ጉዳዮች ይኖራሉ። እነዚያ ያጣናቸውን ጉዳዮች ለማካካስ የምንሄድበት መንገድ ደግሞ እኛነታችንን ስብዕናችንን ያሳጣ ሆኗል ማለት ነው። ጎሏል፣ እናውቃለን። ለመመለስ የምንሄድበት መንገድ ግን ችግር አለበት። ናቹራል በሆነ መንገድ ናቹራል በሆነ ኮርስ ብንሄድ ብዙ ነገር አሁን በሚነሳው መልክ አይሆንም። ኢትዮጵያ ውስጥ ዘግተን ነበር ድንበሮቻችን፣ ከዓለም ተለጥለን ነበር። አሁን ከፈትን ስንል ያቆፈን ግን አለቀቀን።